ጊዜ ስሜቷን የምትገልጽ የምታወራ እና ስለምትፈልገው ነገር የምትከራከር ሴት በድንገት ጭጭ ስትል እና ዝምታን ስትመርጥ አስተውላችሁ ታውቃላችሁ? ብዙ ወንዶች አንዲት ሴት ዝም ስትል መከራከር ስታቆም እና ምንም አልሆንኩም ማለት ስትጀምር ሰላም የሰፈነ እና ችግሩ የተፈታ ይመስላቸዋል። ነገር ግን በሳይኮሎጂው ዓለም የሴት ልጅ ዝምታ ከጨዋታ በላይ እጅግ በጣም አደገኛና አስፈሪ መልእክት አለው። በዛሬ ቪዲዮ አንዲት ሴት ስሜቷን አውጥታ ከመናገር ይልቅ ዝምታን እንድትመርጥ ልቧን እንድትዘጋ እና ቀስ በቀስ እንድትርቅ የሚያደርጓትን 5 አደገኛ የወንዶች ስህተቶች ይዤላችሁ መጥቻለሁ። በቪዲዮ መጨረሻ ላይ ይህንን ዝምታ እንዴት መስበር እንደሚቻልም እናያለን። ስለዚህ እስከ መጨረሻው አብራችሁን ቆዩ። ይህ የሚሆነው እንዴት መሰላችሁ? አንዲት ሴት ስሜቷን የምትገልጸው እና የምትከራከረው ግንኙነቱን ማስተካከል ስለምትፈልግና ተስፋ ስላላት ነው። ዝምታን መረጠሽ ማለት ግን ተረድቶ ያስተካክላል የሚለው ተስፋዋ ተሟጧል ወይንም በስሜት ከግንኙነቱ ራሷን እያገለለች ነው። ታዲያ ሴቶችን ወደዚህ ከባድ ዝምታ የሚገፋፋቸውን 5ቱን የወንዶች ስህተቶች እናያለን። አንደኛ፣ ስሜቷን እና ሐሳቧን ማቃለል። አንድ ነገር አስከፍቷት ስትነግርህ ለዚህ ትንሽ ነገር ነው እንዲሆንሽው፣ ሁልጊዜ ታጋንኛለሽ ወይም በጣም ሴንሲቲቭ ነሽ ብለህ ስሜቷን ቦታ ስታሳጣው ቀስ በቀስ ለሱ ብነግረው አይገባውም ወደሚል ድምዳሜ ትደርስና ዝምታን ትመርጣለች። ሁለተኛ፣ ከመረዳት ይልቅ መከላከያ መገንባት። ይህ ነገርህ ጎድቶኛል ብላ ስትነግርህ ጥፋትን አምነህ ከመቀበልና ይቅርታ ከመጠየቅ ይልቅ ወዲያውኑ ራስን ለመከላከል ስትሞክር ወይም የሷን ጥፋት መፈለግ ስትጀምር የንግግር በሩን ሙሉ በሙሉ ትዘጋዋለህ። ሶስተኛ፣ በሚስጥሯ እና በድክመቷ መልሶ መውጋት። በጣም አምናህ ተማምናብህ የነገረችን የውስጥ ስሜት ወይም ያለፈ ህይወቷን በሆነ አጋጣሚ በተጋጫችሁ ሰዓት እንደ ጦር መሳሪያ አድርገህ ከተጠቀምክበት ዳግመኛ ልቧን አታገኘውም። ከዚህ በላይ የስነ ልቦና ስብራት የለም። አራተኛ፣ የውሸት ማዳመጥ። ከጎን ተቀምጣ ስሜቷን እያካፈለችህ አንተ ግን ስልክህን እየነካካህ ቴሌቪዥን እያየህ ወይም ሐሳብህን ሌላ ቦታ ሆኖ በግድ እያልክ የምታዳምጣት ከሆነ አካላዊ መገኘት እንጂ ስሜታዊ መገኘት የለም። ይህ አይነቱ ቸልተኝነት ሴቶችን ወደ ጥልቅ ዝምታ ይገፋፋቸዋል። አምስተኛ፣ ለቅሬታዋ ለውጥ አለማሳየት። አንድ ነገር እንደሚያስከፋት ደጋግማ ነግራህ አንተም እሺ አስተካክላለሁ ብለህ ቃል እየገባህ ነገር ግን በተግባር ምንም ለውጥ የማታሳይ ከሆነ መናገር ምንም ትርጉም የለውም ብላ ትደመድማለች። ተስፋ ስትቆርጥ ዝም ትላለች። የሴት ልጅ ዝምታ የስምምነት ምልክት አይደለም፣ የብቸኝነትና የርቀት ምልክት እንጂ። ወደ ቀድሞ ፍቅሯና ግልጽነቷ እንድትመለስ ከፈለክ ከልብህ ለማዳመጥ ዝግጁ መሆንህን አሳይ። ስሜቷን አክብር፣ እንዲሁም የተናገረችውን በተግባር ቀይረህ አሳያት። ዛሬ ከዚህ ቪዲዮ ምን አገኛችሁ? እስኪ ሐሳባችሁንና ልምዳችሁን በኮሜንት ንገሩኝ። ከነዚህ 5 ምልክቶች ውስጥ አንዲት ሴት ይበልጥ ወደ ዝምታ የሚገፋት የቱ ይመስላችኋል? አእምሮን የሚያነቁ አዳዲስ የስነ ልቦና ትምህርቶችን በየቀኑ ለማግኘት ንቁ አእምሮን ሰብስክራይብ ያድርጉ።